ኢትዮጵያ ውስጥ ስራ ለመጀመር ምን ያክል ብር ይበቃል? ምንስ ብንሰራ ያዋጣል? እኔ ሀገሬ መግባት ፈልጌ ነበር። ነገር ግን ኑሮ ውድ ስለሆነ ያለኝ ገንዘብ ምንም አይነት ስራ ስለማያሰራኝ ትንሽ ልስራ እያልኩ ነው። እንዴት ነው ለምትሉት ይህ ቪዲዮ ለእናንተ ስለሚጠቅማችሁ ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ቪዲዮ ደግሞ ለሌሎች እህቶች ጋር እንዲደርስ ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ለመዲቲዩብ አዲስ ከሆናችሁ ደግሞ መዲቲዩብን ሰብስክራይብ ያርጋችሁ ቤተሰብ መሆናችሁንም። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች በያላችሁበት ሰላማችሁ። የመጀመሪያው ኢትዮጵያ ውስጥ ስራ ለመጀመር ምን ያክል ብር ያስፈልጋል ለሚለው ያላችሁ ብር በቂ ነው። አዎ ያላችሁ ብር በቂ ነው። 200ም 300ም 400ም 500ም ከዛም በላይ ካላችሁ ያላችሁ ብር በቂ ነው። እንዴት በቂ ነው? ኑሮ ተወዶ የለ እንዴ ልትሉ ትችላላችሁ። እንዴት በቂ እንደሆነ እነግራችኋለሁ። ከዛ በፊት ግን ውዶቼ ይህ ቪዲዮ ለብዙ እህቶቻችን እንዲደርስ ቪዲዮን ላይክ አድርጉት። ቪዲዮን ላይክ አድርጉት። 3 ሰከንድ ልጠብቃችሁ። 1 2 3 አመሰግናለሁኝ ስላከበራችሁኝ። አክብራችሁ ላይክ ላደረጋችሁ ከልብ ነው ማመሰግናችሁ። እና ውዶቼ እንዴት ነው ያለን ብር የሚበቃው? ኑሮ ወዷል፣ ኑሮ ውድ አይደለም ወይ የምትሉ እህቶቼ ልትኖሩ ትችላላችሁ ማለት ነው። እንዴት እንደሚበቃችሁ ልንገራችሁ። ዋናው እናንተ የእውነት ሀገራችሁ ገብታችሁ መታችሁ መስራት መለወጥ ከፈለጋችሁ እሱ ነው። የብሩ ብዛትና መጠን ሳይሆን 1 ሚሊዮን ያላት እህቴና 100 ሺህ ያላት እህቴ 100 ሺህ ብር ያላት እህቴ ኢትዮጵያ ውስጥ መታ ከትንሽ ነገር ተነስታ ምን መስራት እንዳለባት ካወቀች፣ ምን ማድረግ እንዳለባት ካወቀች፣ ፍላጎቷ ምን እንደው ምን ላይ ጎበዝ እንደሆነች ካወቀችና 1 ሚሊዮን ኑሯት ደግሞ ምንም ነገር እንደምትሰራ ካላወቀች ያቺ 100 ሺህ ብር ያላት ምን መስራት እንዳለባት የምታውቀው ትበልጣለች ማለት ነው። ምክንያቱም ምን መስራት እንዳለባት ታውቃለች። ገንዘቧን ማሳደግ ትችላለች። ያንን 100 ሺህ ብር 1 ሚሊዮን 2 ሚሊዮን እያደረገች ማሳደግ ትችላለች ማለት ነው። ስለዚህ እዚህ ውዶቼ እናንተም ያላችሁ የብር መጠን ሳይሆን እናንተ ምን መስራት ትፈልጋላችሁ። አሁን ለምሳሌ መስራት የምትፈልጉትን ነገር አውቃችሁ ፍላጎታችሁን ወይም ደግሞ እኔ ይሄን ነገር ላይ ጎበዝ ነኝ፣ ይሄን ነገር ብሰራው አይሰለቸኝም፣ አይከብደኝም፣ ትዕግስት ይኖረኛል፣ በዚህ ነገር ላይ መታገስ እችላለሁ ካላችሁ ያን ነገር ለመስራት የሚያስፈልገው ስራት የምትፈልጉትን ነገር ካላወቃችሁት፣ አሁን ለምሳሌ ኑሮ ተወዷል፣ ኢትዮጵያ ውስጥ ምንም ነገር መስራት አይቻልም ይባላል ማለት። ስለዚህ እናንተ አሁን ቶሎ ቆርጣችሁ መታችሁ ከትንሽ ነገር ተነስታችሁ ካልሰራችሁ 2 ዓመትም እዛ ብቆዩ ያ ነገር መጨመሩ አይቀርም። እንዴት እንደው ላስረዳችሁ። አሁን ለምሳሌ እናንተ የፈለጋችሁት ሱቅ ለመክፈት ከሆነ ሱቅ ለመክፈት የሚያስፈልጋችሁ 500 ሺህ ብር ከሆነ አይ በቃ ይሄንን 500 ሺህ ብር እስከምሞላ ሌላ 2 ዓመት ልስራ ካላችሁ በእርግጠኝነት ያ መክፈት የምትፈልጉት ሱቅ 2 ዓመት እናንተን አይጠብቃችሁም። 1 ሚሊዮን ሊሆን ይችላል ማለት ነው። ስለዚህ እናንተ ትሰራላችሁ፣ እዚህ ያለው ኑሮ ውድነትም ይቀጥላል፣ ጊዜውም እየተቀያየረ ይሄዳል። ስለዚህ መቼም ሀገራችሁ አትገቡም ማለት ነው። ስለዚህ እነዚህ እንዳትሆኑ እናንተ ማድረግ ያለባችሁ ምንድነው? አገራችሁ ላይ መታችሁ ከትንሽ ነገር ጀምራችሁ ለመለወጥ ራሳችሁን ማሳመን። አብዛኞቻችን ከአረብ ሀገር የመጡ ሰዎች ችግሩ ምንድነው? እኔ እኮ የማዳም ሽንት ቤት ያጠብኩት እዚህ ትንሹኝ ለመስራት ወይ ደግሞ ይሄንን እኔን የማይመጥነኝ ስራ ለመስራት አይደለም ምናምን ነገር እዛው አረብ ሀገር ይሻለኛል ምናምን ነገር የሚሉ አሉ ማለት ነው። አይደለም። እናንተ ትልቅ ደረጃ ለመድረስ ቀስ በቀስ ነው። ልክ እዛ ማዳም ቤት የማዳም ሽንት ቤት እንዳጠባችሁት ሁሉ እዚህ አገራችሁ ላይ መታችሁ ከትንሽ ነገር ለምሳሌ ፀጉር ቤት ለመክፈት ካሰባችሁ የፀጉር ቤት ለመክፈት ካሰባችሁ ኮርስ መውሰድ አለባችሁ። እሱን ኮርስ ወስዳችሁ ከዛ ደግሞ ተቀጥራችሁ መስራት አለባችሁ። ተቀጥራችሁ እንዴት እንደሆነ ስለ ስራው ስለ ሁሉ ነገር ትማሩበታላችሁ ማለት ነው። ከዛ ተቀጥራችሁ ከሰራችሁ በኋላ ወደ ራሳችሁ ስራ ትመጣላችሁ። የራሳችሁን ስትከፍቱ ተቀጥራችሁ ስለሰራችሁ ኮርሱን ስለወሰዳችሁ ምንም አይነት ኪሳራ ሊያጋጥማችሁ ይችላል ማለት ነው። ቢያጋጥማችሁ እንኳን እናንተ ተቀጥራችሁ በምትሰሩበት ጊዜ ብዙ ነገር ስላያችሁ በቃ እንዴት ማለፍ እንዳለባችሁ እንዴት ትዕግስት ማድረግ እንዳለባችሁ ትማራላችሁ ማለት ነው። ነገር ግን ዝም ብላችሁ ያላችሁን ብር አምጥታችሁ 1 ሚሊዮን ካላችሁ የሆነ በ1 ሚሊዮን የሆነ ነገር ከፍታችሁ ምናምን ነገር ከስራችሁ መልሳችሁ ደግማችሁ ስደት ለመውጣት ሳይሆን ከመምጣታችሁ በፊት ምን መስራት አለብኝ፣
ምን ብሰራ አሪፍ ነው የሚለውን ራሳችሁን አሳምናችሁ መምጣት አለባችሁ ማለት ነው። እና ደግሞ ከትንሽ ነገር መስራት እንዳለባችሁ ተቀጥራችሁ ለአንድ ወር፣ ለሁለት ወር፣ ለሶስት ወር መስራት እንዳለባችሁ ራሳችሁንም ማሳመን አለባችሁ ማለት ነው። ለዚህ ውዶቼ ልላችሁ የምፈልገው 100ም ሺህ 200ም ሺህ ካላችሁ እናንተ ወስናችሁ ከመጣችሁ አምናችሁ ፈልጋችሁ ሀገራችሁ ላይ ለመስራት ለመለወጥ ከፈለጋችሁ ቶሎ ያላችሁን ገንዘብ ይዛችሁ መታችሁ መስራት ትችላላችሁ። ነገር ግን ለውጥ ቶሎ አይመጣም። ቶሎ ህይወታችሁ ላይ ይቀየር ይችላል። ነገር ግን እዚህ ሀገራችሁ ናችሁ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ሆናችሁ እናንተን ራሳችሁን ማስተዳደር አያቅታችሁም። እሱ ምንድነው ደግሞ ራሳችሁን አሳምናችሁ ከመጣችሁ ነው። በቃ ትንሽ የሚያገኘኋትን ስራ ከትንሽ ነገር ጀምሬ ምናልባትም በጣም ከትንሽ ነገር ጀምሬ መስራት እችላለሁ ብላችሁ ራሳችሁን አሳምናችሁ ፈልጋችሁ ከመጣዛችሁትን ብር ይዛችሁ ብትመጡ ማንኛውንም ስራ ከትንሽ ነገር ጀምራችሁ መጀመር ትችላላችሁ ማለት ነው። ምን ብንሰራ ያዋጣል የሚለው ነው ማለት ነው። ኢትዮጵያ ውስጥ ምን ብንሰራ ውጤታማ እንሆናለን እሱን የምታውቁት እናንተ ናችሁ። እንደ አካባቢያችሁ፣ እንደ ሀገራችሁ፣ እንደ ከተማ፣ እንደ ሁሉም ነገር ይለያያል ማለት ነው። ለአንዱ ሰው የሰራው ለእናንተ ይሰራል ማለት አይደለም። እናንተ አካባቢ ሰው ዶሮ አርብቶ በዶሮ እርባታ ስኬታማ ሊሆን ይችላል። እናንተ ደግሞ ላትሆኑ ትችላላችሁ። ትዕግስት ላይኖራችሁ ይችላል። እናንተ የምትወዱት የምትታገሱት ነገር ማለት በቃ ይሄንን ብሰራ ሳልሰለች እሰራዋለሁ፣ እታገሳለሁ፣ አይከብደኝም፣ ትዕግስት ይኖረኛል፣ በዚህ ነገር ላይ ጎበዝ ነኝ የሚለውን ስራ እናንተ ናችሁ የምታውቁ። አካባቢው ይለያያል፣ እንደ ከተማው ይለያያል። ስለዚህ እናንተ አሁን ላይ ሶሻል ሚዲያ በጣም አሪፍ ነው። ዝም ብላችሁ ለእናንተ የማይጠቅም ነገር ከመመልከታችሁ በፊት ለእናንተ የሚጠቅም ነገር እኔ አካባቢ ምን ጎድሏል፣ ምን ብከፍት፣ ምን ብሰራ ያዋጣኛል የሚለውን እዛው ሁናችሁ ማጣራት ትችላላችሁ፣ መጠየቅ ትችላላችሁ። የሚያዋጣ ስራ አካባቢያችሁ እንደ ሰፈራችሁ እኔ ምን ብሰራ ያዋጣኛል፣ ምን ብከፍት አሪፍ ነው የሚለውን ራሳችሁ እዛው ሁናችሁ ማጥናት መጠየቅ አለባችሁ ማለት ነው። እና ደግሞ እኔ ከትንሽ ስራ ጀምሮ እስከ ትላልቅ ስራዎች ድረስ የስራ ሀሳቦችን በዚህ ቻናል አቀርብላችኋለሁ። ከ5000 ጀምሮ እስከ 500,000 ብር ከዛም በላይ የምትሰሯቸውን ስራ አቀርብላችኋለሁ። ለምሳሌ ቡቲክ ቤት ለመክፈት ምን እንደሚያስፈልጋችሁ፣ ምን ያክል ካፒታል እንደሚያስፈልጋችሁ እያንዳንዱ ነገር እሰራላችኋለሁ ማለት ነው። ስለዚህ እናንተ መርጣችሁ አሃ ይሄ ስራ ለኔ የሆነ ዶሮ እርባታ ለኔ ያዋጣል፣ አካባቢው ምቹ ነው፣ ቡቲክ ከሆነ ቡቲክ ለመክፈት እኔ አሪፍ ነኝ፣ ያለኝም ገንዘብ አሪፍ ነው፣ ይሄን ብሰራ ደግሞ ያዋጣኛል የምትሉ እናንተ የምትፈልጉትን የስራ ሀሳብ መርጣችሁ ወደ ራሳችሁ ለማምጣት ትችላላችሁ ማለት ነው። ስለዚህ ውዶቼ እነዚህን ቪዲዮዎች ለመከታተል መዲቲዩብን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ለእናንተ የሚጠቅሟችሁን በተለይ አረብ ሀገር ላላችሁ ቶቼ የሚጠቅም ነገር ለመስራት በጣም ዝግጁ ነኝ ማለት ነው። እናንተም ደግሞ እንድትጠቀሙ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁ እንዳትረሱ ማለት ነው። ሌላው ደግሞ ኢትዮጵያ ውስጥ ኑሮ ውድ ነው። ስለዚህ የያዝኩት ብር በቂ አይደለም፣ ኑሮ ስለተወደደ ንግድ መስራት አልችልም፣ የተለያየ ነገር መስራት አልችልም የምትሉ ከትንሽ ጀምራችሁ መስራት ትችላላችሁ። እና ደግሞ ኑሮ ቢወደድ ለምሳሌ የሆነ እቃ በውድ ገዝታችሁ በውድ ነው የምትሸጡት እንጂ እናንተ ከስራችሁ አትሸጡም። ስለዚህ ንግድ ላይ ስትገቡ እንዴት እንደሆነ ደግሞ ይገባችኋል ማለት ነው። ስለዚህ የሆነ ነገር 5 ብር ብትገዙ እናንተ ወይ 7 ብር ወይ 10 ብር አድርጋችሁ ነው የምትሸጡት። ገዙ በውድ ነው የምትሸጡት። ስለዚህ ይህንንም ነገር ታሳቢ ማድረግ አለባችሁ ማለት ነው። እናንተ በውድ የሆነ ነገር የምትገዙትን በውድ ነው የምትሸጡት እንጂ ከስራችሁ አይደለም የምትሸጡት። ስለዚህ ስራ ለመስራት የሚያስፈልገው ምንድነው? የቦታ ሁኔታ፣ የአካባቢ ሁኔታ። እናንተ እንደ አካባቢያችሁ፣ እንደ ሰፈራችሁ፣ እንደ ከተማችሁ ይለያያል እንጂ እናንተ ቆርጣችሁ ወስናችሁ ሀገር መግባት ፈልጋለሁ ካላችሁ እዚህ ሀገር መጥቶ የማይሰራ ነገር የለም ማለት ነው። ነገር ግን ትዕግስት ይፈልጋል። ለውጥ ቶሎ አይመጣም ማለት ነው። ነገር ግን አይቆይ 500,000 ብር እስከሚኖረኝ 1 ሚሊዮን እስከሚኖረኝ ካላችሁ ያ የምትፈልጉት ነገር እየጨመረ ነው እንጂ የሚሄደው እናንተ 1 ሚሊዮን 500,000 ብር እስከምትሞሉ ያ ነገር እናንተን አይጠብቃችሁም ማለት ነው። ነገር ግን እናንተ ከወዱ መታችሁ ከትንሽ ጀምራችሁ እዛ የምትፈልጉት ካፒታል መድረስ ትችላላችሁ። አሁን ምሳሌ ሱቅ የ5 ሚሊዮን እቃ ያለው ሱቅ አለ፣ የ500,000 ብር እቃ ያለው ሱቅ አለ ማለት ነው። ሁለቱም ግን ስማቸው እኩል ነው፣ ግን ካፒታላቸው ይለያያል። ስለዚህ እናንተም በትንሽ ካፒታል ትንሽ ነገር ጀምራችሁ ማሳደግም መለወጥም ትችላላችሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።